ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ እዚህ ኒው ይርስ ኢቭ ነው። ብዙ ጊዜ በዓል ምናምን ያው ከቤት ሆኜ ነው ማሳያችሁ ሳከብር ምናምን። ዛሬ ደግሞ ብዙ ጊዜ ኒው ይርስ ኢቭን የምናከብረው ኒው ይርንም ደግሞ እንደ አዲስ የምንቀበለው ቸርች ነው። ስለዚህ ዛሬ ጌት ሬዲ ዊዝ ሚ አይነት ነገር እሰራላችኋለሁ። አሁን ወደ ቸርች ልሄድ እየተዘጋጀሁኝ ነው። ዛሬ ካሜራማን የለችም። ራሴን በራሴ ነው የምቀርጸው። ወደዚህ ወደዛ እንዳለ ሁሉን ነገር ቀድሜ ያዘጋጅቻለሁ እና መጀመሪያ ለለብስ የነበረው የአበሻ ቀሚስ ነበረ። ያው ስንሄድ ነጭ ምናምን ነጭ በነጭ ለብሳችሁ ምናምን ይባላል እና ውጪ በጣም ይበርዳል። ሱሪ ነው የምለብሰው። ከላይ ይሄንን እንደዚህ አይነት የአበሻ ልብስ ግን ከላይ እንደዚህ የሚለበስ ቀላል የሆነ አለ። እሱን በቲሸርት ከውስጥ አርጌ ጅንስ ሱሪ አርጌ እንደዛ አርጌ ነው ለብሼ የሚሄደው፣ ምክንያቱም ብርዱን አልችለውም። get ready with me ይሄንን ነው የምለብሰው። ከውስጥ ይሄንን አለኝ፣ ከላይ ጅንስ ሱሪ አለኝ፣ ከውስጥ ታይት፣ ምክንያቱም ብርዱን እንዳልኳችሁ አልችለውም። እዚህ ጋር ለፊት የምቀባው ሞይስቸራይዘር ዳርክ ስፓት የሚያጠፋ ምናምን አለኝ ታልቃብኛለች። እና እዚህ ጋር ደግሞ ጆሮ ጌጥ አለኝ። ይሄ የክቡ ነበረ ማለት ይሄ ከሀበሻ ልብስ ጋር የሚደረገው የትግሬዎቹ አይነት፣ ግን እሱ እስገነ ቢቱ ማች ከዚህ ጋር ከሱሪ ጋር ምናምን አይሄድም። እዚህ ጋር ሽቷችን አለ፣ ሎሽናችን አለች። ያ እና አውትፊታችንን ጨርሰናል። ፀጉሬን ኦልሬዲ አስተካክዬ ሻሻ ሰሪበታለሁኝ እና እየተዘጋጀሁኝ ጀስት አንዳንድ ነገር ልበላችሁ ብዬ ነው። እና ብዙ ጊዜ እንደዚህ አዲስ ዓመት ስንሸጋገር ቀላል ነገር አይደለም በህይወታችን ነው። ተገብቶን ሳይሆን እግዚአብሔር በቃ በምህረቱ ራርቶልን ረድቶን እንግዲህ 2025ን አሳልፎን ያው ደግሞ አሁን 2026ን እየገባን ያለ ነው። እግዚአብሔርን ለዚህ እናመሰግነዋለን። ቀላል ነገር አይደለም። አንዳንድ ጊዜ ፎር ግራንትድ እንወስደዋለን። በሰላም ወጥተን ስንገባ እንደ ቀላል ነገር እናየዋለን። አንዳንድ ጊዜ ስንታመም ነው ጤና መሆናችንን የምናመሰግነው ማለት ነው። ስለዚህ እንደ ቀላል የምንወስደው ነገር አይደለም። እኔ በህይወቴ 2024 ለእኔ ስፔሻሊ ዲስ ታይም በጣም በቃ ዲሰምበር ዲስ ታይም ላስት ይር በጣም ታፍ ነበረ። በቃ ኤቭሪዴይ ዋዝ ባትል ለእኔ እንደዛ ነበረ። በጣም በቃ በጣም ከባድ ጊዜ ነበረኝ። ላይክ የማይነጉ የሚመስሉ ቀኖች ነበሩ። ያሳለፍኳቸው ጊዜያቶች ነበሩ። 2024 ዲስ ታይም ማለት ነው። ዲሴምበር ወዝ በጣም ታፍ የነበረበት ጊዜ ነበረ ለኔ እና ግን እግዚአብሔር በቃ በሰላም አሳልፎኝ በብዙ ነገር በቃ በጣም በብዙ ይሄ ነው የማልላችሁ በጣም በብዙ ነገር ረድቶኝ ይኸው ደግሞ ዛሬ 2025ን አሳልፎ 2025 ወዝ በቃ ለኔ በጣም አሪፍ ዓመተ ምህረት ነበር። አሪፍ ጊዜ። እንዴት ነው አንዳንድ ጊዜ ይሄንን ዓመት አረሳውን ብለን የምንላቸው ጊዜዎች አሉ አይደል? እንደ መታሰቢያ የምንቆጥራቸው። ለኔ እንደዛ ነው። በጣም ጥሩ ጊዜ ነበረ። እግዚአብሔር የካሰኝ ጊዜ ነበረ እና ለእናንተም አይኖ በዚህ ሰዓት በተለያየ የህይወት ውጣ ውረድ ውስጥ የምታልፉ ሰዎች እግዚአብሔር አለ። እኔን የረዳኝ እግዚአብሔር እናንተንም ይረዳችኋል። ስለዚህ ተስፋ አትቁረጡ። በእግዚአብሔር ላይ እምነታችሁን አድርጉ። አመስጋኝ ሁኑ። ኖ ማተር ዋት በቃ ጀስት ዶንት ጊቭ አፕ ምንም ይሁን ምን ማለት ነው እና አሁንም ቢሆን ይህንን ቪዲዮ የምታዩ ከሆነ እግዚአብሔር ረድቷችሁ ነው 2025ን ያለፋችሁ ጣልፋችሁ 2026 ላይ ቁጭ ብላችሁ እያያችሁ ነው እና እንግዲህ
እግዚአብሔር መልካም ነው ለእናንተም እኔንም የረዳ እግዚአብሔር ደግሞ እናንተን ይረዳችኋል። አይዟችሁ ለማለት ነው። ያ ጊዜ ስለማይኖረኝ ማስተላለፍም የምፈልገውን ነገር በዚሁ ላስተላልፍ ብዬ ነውና እንኳን አደረሳችሁ፣ እንኳን እግዚአብሔር የምታመልኩት አምላክ እንኳን ረዳችሁ ለማለት ነው እና ሽታችንን ነስነስ እና ጨርሰናል። አውትፊቱ ይሄንን ይመስላል። ቆይ ሙሉውን እንትን ካልኩላ አሳያችሁ። So this is the look። እንግዲህ እንዳልኳችሁ ካሜራማን የለኝም፣ ስለዚህ ራሴን በራሴ ነው እየቀረጽኩ ያለሁት። ብዙ ካልታያችሁ ይሄው ያ አሁን ሬዲ ነን፣ ወደ ቸርች እንሄዳለን። ብርዱ ጋይስ እንዴት እንደሚበርድ አልገባችሁም። ኃይለኛ ነፋስ ነው ያለው። ወይ መኪናችንን ትንሽ እናሞቃለን። እንግዲህ ጋይስ ጉዞ ልጀምር ነው ወደ ቸርች። አሁን እየወጣሁኝ ነው። እዛ ደግሞ ያለውን ነገር አሳያችኋለሁኝ። አብራችሁኝ ቆዩ። እንኳን አደረሳችሁ ድጋሚ። ደህና ሆኑ። እዛ ቸርች እስክንገናኝ ባይ። እንዴት ተሻገረ እንዴት አለፈ ኧረ እንዴት አለፈ እንዴት ተሻገርኩኝ እንዴት አለፈ ያዘን ቀን አለፈ አዎ አለፈ እንዴት አለፈ ኧረ እንዴት አለፈ እንዴት ገላገልከኝ እንዴት አለፈ ያ ጨለማ አለፈ አዎ አለፈ በምህረት ነው በቸርነት ነው ያለፍኩት በምህረት ነው በቸርነት ነው ያለፍኩት ብዙ አይቻለው ባለፈው ዘመን እግሬ መራመድ ሲያቅተው በክፋት ሰፈር አንተ ጎኔ ቆመ እንዳበረታኝ ያንን ትልቅ ገደል ባንተ እንዳለፍኩኝ ዛሬም ለሚከብደኝ ከፊቴ ላለው እንዲህ ያልኩኝ ስምህን ልጥራው በኔ ጉልበት አይደል ኢየሱስ ባንተ ስም ነው ከፊቴ ያለውን ትቼው የምሄደው ላንተ ቀላል ነው
ላንተማ ቀላለው ለኔ ከበደኝ ያቃተኝ ነገር ፊት እስከ መጣው ነው ላንተ ምንም ነው ላንተ ምንም ነው ለኢየሱስ ምንም ነው ለኛ የከበደን ያቃተን ነገር ተስክ ታየው ነው ባታፈራ እህል በጎተራ ውስጥ ባይኖርም ከብቶችም ከጋጣ ከበረቱ ውስጥ ፈጽመው ቢጠፉ አይ ቢታጡ እኔ ግን በአምላኬ ባንተ ላይ እተማመናለሁ ያለፈው ዘመኔ ይነግሮኛል እንደማትጥለኝ አውቄያለሁ በማዕበሉ ውስጥ ያለፍ ወጀብ በርትቶ ያየው አምናለሁ እኔ አምናለሁ ብርሃን ጠፍቶ ወገግታ ድቅድቅ ጨለማው ሲበዛ እንግዲህ ቤተሰብ ቸርች ሄደን ጥሩ ጊዜ ነበረን። በጣም ደስ የሚል ጊዜ ነበር። የአመቱን ጥቅስ ተቀበልን። አሪፍ ነበረ እና ሃፒ ኒው ይር። ብዙዎቻችሁ ይህንን የምታዩ ሰዎች ካላችሁ በቃ የልባችሁ የሚሞላላችሁ ጥሩ አመት ይሁንላችሁ። 2026 መታሰቢያ የሚሆን እንደኔ 2025 እንዳልኳችሁ ጥሩ ዓመተ ምህረት ነበረ ለኔ። ለእናንተም ደግሞ ይሄኛው አመት ብዙዎቻችሁ በብዙ ነገር እያለፋችሁ ካላችሁ ያ የሚያበቃበት እግዚአብሔር የሚጎበኛችሁ የምታመልኩት አምላክ የሚጎበኛችሁ እና ጥሩ ጊዜ ጥሩ አመት ይሁንላችሁ። ሃፒ ኒው ይር በድጋሚ እና ቴንኪዩ። በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። አሁን ኦሬዲ 1 ሰዓት ኤኤም 1 ኤም ሊሆን ነው። እንግዲህ እኔም ወደ ቤቴ ልግባ። ደህና ሁኑ። መልካም ጊዜ ባይ